ጤና ይስጥልን እንደምንላችኋል የተከበራችሁ አድማጭ ተመልካቾቻችን ዛሬ ደግሞ በጎንደር ከተማ ባሉት አብያተ ክርስቲያናት በልደታ ለማርያም ቤተክርስቲያን ተገኝተን ዛሬ የልደታ ለማርያም ቤተክርስቲያንን አመጣጥና ጥንታዊ ታሪኳን እስካሁን ድረስ ያለውን ሁሉ መረጃ ዛሬ ልናስቃኛችሁ እንወዳለን። በቅድሚያ ወደ አባታችን እንሄዳለን። አባታችን እንኳን ደህና መጡ። መካነ ስብሐት ልደታ ለማርያም ቤተክርስቲያን ተብላ ስሟ ትጠራለች። ይህንን ይህችን ቤተክርስቲያን ያሰሯት አፄ ዮስጦስ ንጉሥ አፄ ዮስጦስ ይባላሉ። እነዚህ ንጉሥ አፄ ዮስጦስ የንግስና ስማቸው ፀሐይ ሰገድ ተብለው ይታወቃሉ። ፀሐይ ሰገድ ንጉሥ አፄ ዮስጦስ ተብለው ይጠራሉና ይቺ ቤተክርስቲያን የተተከለችው ያስተከሏት በ1707 አይን በ1703 ዓመተ ምህረት ነው የተተከለችው እና የንግስና ዘመናቸውም 5 ዓመት ነው። በ1708 ዓመተ ምህረት የካቲት 13 ቀን አረፉ ተብሎ ይነገራል እና እንዴት አስተከሏት በሚለው በዚህ 5 ዓመት የንግስና ቆይታቸው ውስጥ ላይ እንግዲህ ከሸዋ ታቦተ ልደታን ያን ጊዜ የንግዱም የስልጣኔውም የትምህርቱም አጠቃላይ ማዕከል ጎንደር እንደነበረ ይታወቃል እና ጳጳሳት ከትልቅ ከተማ ይለዩ ነበር እና ከዚህ አብረው ነበሩ። ያን ሰዓት በሸዋ አካባቢ ታቦተ ልደታን ይዘው ለማስባረክ አስመርከው ለመመለስ ሲሉ ካህናቶች ይመጡ ነበረ። ከዛ አስባርከው ተመልሰው ሲሄዱ እዛ አሮዬ ልደታ የምትባል መገጫ አካባቢ ላይ ነበረችና እዛ አድረው መሽቶባቸው እዛ ካህናቶቹ ታቦተ ልደታን ይዘው ሲሄዱ ከዛ በኋላ እዛው ላይ እንዳሉ ሊሄዱ ሲሉ ተነስተው ሊሄዱ ሲሉ ይገረግራቸዋል። ተነስተው ሊሄዱ ሲሉ አልመቻቸው ይላል። ነገሮች ሁሉ አልመቻቸው ይላል እና ከዛ በኋላ በዚህ ምክንያት ንጉሥ አፄ ዮስጦስ ከዚህ ወደዛ እየሄዱ ልደታ ማርያምን ይወዷት ነበርና እየሄዱ በሐኪ ይሉ ነበር። ጸሎት አድርሰው ይመለሱ ነበር በበቅሏቸው ይባላል እና ከዛ አንጻር ተነስተው ያሉት ካህናቶች እዛ የደብሩ አገልጋይ ካህናቶች እንዲህ አይነት ታሪክ ከሸዋ የመጡ ካህናት ታቦተ ልደታን ይዘው አስባርከው ከጳጳሱ ሊመለሱ ሲሉ እዚህ በእንግድነት አደሩ። ከዛ በኋላ ወደ መጡበት ተመልሰው ለመሄድ ሲሉ አልመቻቸው ይላሉ። ነገሩ አልመቻቸው ይላሉ እና ስለዚህ ይሄ ታሪክ እንዴት ነው ብለው ይነግሯቸዋል። ከዛ በኋላ አይ እንግዲህ የታቦቷ ፈቃድ አልሆን ብሎ ነው እና የታቦቷ ፈቃድ አልሆን ብሎ ነው እንጂ ፈቃዷ ቢሆን ይሄዱ ነበር። ስለዚህ እነዚህ ፈቃደኛ ከሆኑ እዚህ ቦታ እናመቻች፣ እዚህ የሚተከልበት የምትሰራበት ቤተክርስቲያኗ የምትሰራበት አጠቃላይ ያለው ሁኔታ እናመቻች፣ ፈቃደኛ ከሆኑ እዚህ ለመትከል ፈቃደኛ ነን አሉ። እንግዲህ ታቦተ ልደታ ለማርያም ሲወዷት በእግሯ መጣች ተብሎ ይነገራልና ከዛ በኋላ እሳቸው ይህንን ያዙና ከዛ በኋላ ይሄ እዚህ አካባቢውን ማህበረሰብ ቤተክርስቲያኑን ለመትከል ማህበረሰቡን ማወያዩ የማህበረሰቡ አካባቢውንም በወርቅ ገዙት ነው የሚባለው እና ከላይ ከፈጭፋጭት ወንዝ ጀምሮ እስከ ቃ ድረስ በወርቅ ገዙት እና ከዛ በኋላ ታቦተ ልደታ ለማርያም እንድትተከል ምክንያት ሆነ ተብሎ ይነገረናል ማለት ነው። ከዛ በኋላ ታቦተ ልደታ ለማርያም በስርዓት አስተከሉ። በስርዓት ማህበረሰቡን አስፈቅደው ሁሉም ፈቃደኛ ሆኖ ቤተክርስቲያኗ እንድትሰራ እና ከዛ በኋላ ቤተክርስቲያኗ እንግዲህ በ6 ዓመት በ1706 አካባቢ ነው የቤተክርስቲያኗ ተሰርቶ ያለቀ ነው የሚባለውና በዛ ከዛ ታቦተ ልደታ ለማርያም ገብታ ከመንበረ ክብሯ ሆነች እና የሰጠ ስርዓት አምልኮ እየተፈጸመበት ይኖራል ተብሎ ይነገራል። ይሄ በዚህ እንዳለ እና ቤተክርስቲያን ሲሰራ ህንጻ ቤተክርስቲያን ሲሰራ ብዙ አብሮ
በዛች በ5 ዓመት የጊዜ ቆይታ ላይ ብዙ ታሪካዊ ሂደቶች ተከስተዋል እና አንደኛው ምንድነው ጥር 11 በየዓመቱ ዓለም አቀፋዊ ሃይማኖታዊ ብሔራዊ የሆነው የጥምቀት በዓል መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን ምክንያት ማድረግ በየዓመቱ ጥር 11 ይከበራል እና ጥር 11 ሲከበር ለሚከበርበት ታቦተ መውረጃ ተብሎ በታች ቀሃ ወንዝ አካባቢ ድንኳን ተተክሎ እዛ ይታደራል እና ከዛ ድንኳን ተተክሎ ጥምቀት 11 ጥር 11 ቀን ነው የሚከበረውና በዛ ሰዓት እመቤታችን ለንጉስ ለፀሐይ ሰገድ ንጉስ አፄ ዮስጦስ ተገልጣ ታይታቸዋለች ይባላልና በሴት ተመስላ ከታቦቱ ላይ አርፋ እና ከታቦቱ ላይ እቺ ሴት ምንድናት እቺ ምንድነው ካህናቱም እያሸበሸቡ ሰራዊቱም አጅቦ ምዕመናትም አጅበው ሁሉም ከበለቱ እየተመለሱ እያለ ይሄ ነገር ከታቦቱ ላይ እሳቸውም ንጉሱ ፈረሳቸው ሆነው እያከበሩ ባለበት ሰዓት የሆነች ሴት ትታያቸዋለች ከታቦቱ ላይ እና ከዛው ላይ እቺ ሴት ምንድናት ብለው ወርደው ምንድናት ከታቦቱ ላይ ያለችው ነው ሲሄዱ ትሰወርባቸዋለች እንዲህ እያለች ከታቦተ ማደሪያው ጀምራ ቤተክርስቲያን እስከሚደርስ ከዛ በኋላ ቤተክርስቲያን ላይ ልክ እንደዚህ በየሆነ ሰዓት በየሆነ ጋብታ ሰዓት ትታያቸው ነበር እና ሲወርዱ እና እዛ ያሉት ምዕመናን ካህናቱ ምንድነው ንጉስ የሆነ ነገር አለ እያሉ ይጨነቁ ነበርና እሳቸው ይታያቸው ለሌሎች አትታያቸው ለእሳቸው ብቻ ነው ትታያቸው እና ከዛ በኋላ እንዲህ እያለች በየምዕራፉ ትታያቸው ነበር። ከዛ መጨረሻ ላይ ቤተክርስቲያን ላይ ሲደርሱ መሆኗን እመቤታችን ቅድስት ድንግል ማርያም መሆኗን አረጋገጠችላቸው ተብሎ ታሪክ ይነገራል እና በዛ መሰረት ጥምቀት በጎንደር ተብሎ የሚነገረው ለዛ ነው እና አሁን ላይ ከላይኛው ታቦታቱ አብዛኞቹ ታቦታት ወርደው በአንድ ላይ ያድራሉ። የልደታ ግን ከዚሁ ከነበረችበት ነው የምታድረው። በዛ ወርዳ ትመለሳለች። አካባቢውን በበረከት ባርካ ትመለሳለች። በዚህ ሂደት ታቦተ ማርያም ለንጉስ ዮስጦስ የተገለጸችላቸው ያከበረቻቸው ታላቅ ጻድቅ ንጉስ እንደሆኑ ይነገራል። ይሄ ነው ያለው። ከዛ በኋላ ደግሞ በዚህ መካከል ላይ ደግሞ ሌላኛው ክስተት ደግሞ ልክ በዘመናቸው ምንድነው ጦርነት ይነሳ ነበር እና ጦርነት ተነስቶ ሳለ ይህ ጦርነት እንግዲህ ሱባኤ በተለይ በፍልሰታ አካባቢ ነበርና ንጉስ ሱባኤ ገብተው ሳለ ጦርነት መጣ እየተባሉ ይነገራሉ። ከዛ በኋላ እመቤቴ ማርያም እንግዲህ ቤታችን ቅድስት ማርያም ለከርሞ ይህን ሰዓት አድርሽኝ አሁን ጦር መጥቶ እኔ ሱባኤ አልገባም ውጊያ መጥቶ ችግር መጥቶ በዚህ መካከል እንግዲህ ያው ትልቅ ኃላፊነት ስላለባቸው በኃላፊነታቸው መሰረት ዳር ድንበሩን ማስከበር ስላለባቸው በዛ መሰረት ሰራዊቱን ነገረው ከተተዋጅ ብለው ይሄዳሉ። ከዛ በኋላ ይህንን ጦርነት ወይም ይህንን ጠላት አሸንፌ ድል አድርጌ ከመጣው በየዓመቱ ሙሉ 16ቱን ቀን በቁልት አብቅዬ ጠላ ጠምቄ ከቅዳሴ መልስ ካህናቱንም ምዕመናኑንም ሁሉንም ነገር ከዚሁ ከቤተ ክርስቲያን አድርሽኝ ያልኩሽ አደረሽኝ እነሆ በእንተ ማርያም እያልኩኝ ዝክሩን አደርሳለሁ ብለው ተሳሉ። ስለዚህ በስለታቸው መሰረት እንግዲህ እመቤታችን ቀድሞ ጀምሮ የተገለጸላቸው ናቸው። እመቤታችን ያከበረቻቸው ናቸው። አሁንም ብጻት ገቡ። በብጻታቸው መሰረት ሄደው ያንን የውጭ ጠላት ድል አድርገው አሸንፈው መጡ። ከዛ በኋላ ይህንን የአድርሽኝ ማህበር መስርተው ያን ጊዜ ተጀምሮ እስካሁን ድረስ እንግዲህ ፍልሰታ ስትገባ በተለይ በጎንደር አካባቢ በጎንደር በልደታና በጎንደር ዙሪያው አሁን ኦልሞስት ወደ ሌሎችም ሀገር እየተዛመተ ነው። ምክንያቱም እዚህ አካባቢ ያለው ሰው ወደዛ ሲሄድ ባህሉንም እንትኑንም አጠቃላይ ያለውን ሂደት ይዞ ስለሚሄድ አድርሽኝ እያለ በሌላው አካባቢ እየጠጣ ስለሆነ የአድርሽኝ የጽዋ ማህበር እየተባለ በአዲስ አበባ በባህር ዳር በተለያዩ ከተሞች በኢትዮጵያ ሀገር ውስጥ ባሉት ከተሞች ላይ አሁን እየተስፋፋ ይገኛል። መነሻው እዚህ ነው።
የዚህ የአድርሽኝ የጽዋ ማህበር የእመቤታችን የአድርሽኝ የጽዋ ማህበር ነው። መስራቹም ንጉስ አጼ ዮስጦስ ወይም ፀሐይ ሰገድ ንጉስ አጼ ዮስጦስ ናቸው። የጀመሩትም በዚህ ምክንያት ነው እና ይሄ ታሪካዊ ክስተትም አለ። በዚህች 5 ዓመታት ውስጥ ይህንን ታሪካዊ ክስተት እንግዲህ ጥሩ ነገር መሆኑ መልካም ነገር በመሆኑ እስከ ዓለም ፍጻሜ ድረስ እንዲቀጥል ሆኗል። እንግዲህ አሁን ይኸው በ1703 ዓመተ ምህረት ጀምሮ እሳቸው ያረፉበት እዚህ ዓለም ጻማ ድካም ያረፉበት በ1708 የካቲት 13 ቀን ነውና በዚህ ቀን ጀምሮ ይህ የአድርሽኝ የእመቤታችን የጽዋ ማህበር ከዛ ቀን ጀምሮ እስካሁን ድረስ በስፋት በድምቀት ከቅዳሴ መልስ 10 ሰዓት እስከ 11 ሰዓት ባለው እስከ 12 ሰዓት ባለው ሁሉም በየቤቱ ይሄንን ዝክር አድርሽኝ እያለ ይዘክራል እና እሳቸው ይሄ ሲታሰብ ሁሉ ነገር የቤተክርስቲያኗ አመሰራረት፣ የቤተክርስቲያኗ አተካከል፣ የቤተክርስቲያኗ የአገልግሎት ሂደት ሁሉም ነገር ይታሰባል ማለት ነው። ሙሉ መረጃውን እስኪ አጼ በካፋ ለዚች ቅድስት ቤተክርስቲያን ያደረጉትን በረከት ሊነግሩን ይችላሉ? አጼ በካፋ ብቻ አይደሉም፣ አጼ ተክለ ሃይማኖትም ንጉስ ተክለ ሃይማኖትም አሉበት ሁለታቸው። ይሄ ማለት ቤተክርስቲያኗ ተሰርታ ግቢው ተጀምሮ አላለቀም ነበር ብለው የሚነግሩ እና ግቢው ስላላለቀ ግቢው በከፊል ነበር ተሰርቶ የነበረና በተፈለገው የከፍታ ልክ አልተሰራም ነበርና ያን የተጀመረውን እንግዲህ ስራ በወቅቱ ሲስተም ነው፣ አሁንም ሲስተም ነው። አንዱ ንጉስ የጀመረውን ሌላኛው ንጉስ ተከትሎ ይፈጽማል፣ ያስፈጽማል፣ ይሰራል፣ ያሰራል። በዛ መሰረት አጼ ዮስጦስ ቤተክርስቲያኗን ተክለው ግቢውን ጀምረው እንዳለ ነበረ ሳያልቅ ሳይጠናቀቅ እንትን ያረፉት። ስለዚህ ያን የተጀመረውን እነዚህ የነገስታትን ስራ ነገስታት ነው የሚያስቀጥልና እነዚህ ነገስታቶች ደግሞ አጼ በካፋና አጼ ተክለ ሃይማኖት የግቢውን የመጠናቀቅ ስራ እንዲፈጽሙ አድርገዋል። በዚህ ምክንያት ስለተሳተፉ በዚህ ቤተክርስቲያን በስነ ምግባራቸው በዚህ በበጎ ስራቸው እስካሁን ድረስ ጸሎተ ማርያም ወስለታ ለአጼ ዮስጦስ፣ ጸሎተ ማርያም ወስለታ ለአጼ አጽመ ጊዮርጊስ ነው። የአጼ በካፋ ስማቸው አጽመ ጊዮርጊስ ይባላል። ጸሎተ ማርያም ወስለታ ለተክለ ሃይማኖት ያድና ማተወልዳ እየተባለ እስካሁን ድረስ በቤተክርስቲያን ጸሎት እየተጸለየላቸው ትውልዱም መጻዩት አዲሱ ትውልድም ሲመጣ በእንደዚህ አይነት ነገር እያሰበቻቸው እየዘከረቻቸው ትኖራለች ማለት ነው። በዚህ ሂደት ነው እንግዲህ አጼ ተክለ ሃይማኖት እና አጽመ ጊዮርጊስ አጼ በካፋ የተሳተፉበት በዚህ ምክንያት ነውና ምንም አብዛኛው እሳቸው ቢሆኑ ግን የሀሳቡ ተካፋይ ስለሆኑ በዚህ ሂደት ተሳታፊ ሆነዋል ማለት ነው። ዮስጢዮስና የመምህር ኤስድሮስ አጽምና ፎቶ በዚህች ቅድስት ቤተክርስቲያን ይገኛል ብሎ በተደጋጋሚ ይወራላታልና እውነታው ሊነግሩን ይችላሉ? ፀሐይ ሰግድ ንጉስ አጼ ዮስጦስ ይሄውን ዘመናዊ ቤተክርስቲያን ሳይሰራ በዛ በፊት ተሰርቶ በነበረው በስተምስራቅ በኩል የአጼ ዮስጦስ ቤተ መቃብር ነበርና ከቤተ መቃብሩ ላይ አጽሙ አለ። የመቃብር ቤታቸው ነው እዚህ ላይ ያረፉ ተብሎ ያቺ መቃብር ቤት እና አጽማቸው እንዳለ ይነገራል። በዚህም አጽማቸው እንዳለ በዚህ ስርዓተ ቀብሩ በዚህ እንደተፈጸመና የቀብሩ አሸኛኘት በዚህ እንደተደረገ ነው የሚነገረው። ነገር ግን ኋላ በሚባልበት ሰዓት አጽሙ በትክክል አልተገኘም። ያ የሚባለው እንግዲህ ይሄ ማህዲስቶች ወይም ድርቡሽ ተብለው ማህዲስቶች መጥተው ጎንደርን አብያተ ክርስቲያናት ብዙ አቃጥለው ነበር እና በዛ ሰዓት አብዛኛው የጎንደር ነገስታት አጽማቸው፣ ክብረ ንግስናቸው፣ የልብሰ ንግስናቸው፣ አክሊላቸው፣ ዘውዳቸው፣ ምናምናቸው አጠቃላይ ያለው በሙሉ የሚገኘው የት ነው? ገዳም ውስጥ ነው። ያ ገዳም ደግሞ በጣና ገዳም ውስጥ ነው ያለነው። አብዛኛው ዘጌ ከሚባለው ቦታ ላይ
ያ ማለት በጣና ገዳም ውስጥ ባሉት እንግዲህ እዛ ውስጥ ላይ ለጣና ቂርቆስ እነ ክብረ ገብርኤል እነ ዘጌ የሚባሉት አሉ። በአብዛኛው የጎንደር ነገስታት ታሪክ የብራና መጻሕፍት የወርቅ አክሊላቸው የወርቅ ዘውዳቸው አጠቃላይ ሁሉ ነገር እዛ ላይ ነው የሚገኘው። ምክንያቱም በወቅቱ ወራሪ ጠላት ወራሪ ኃይል መጥቶ ስለነበረ ከዛና አጽማቸው ጭምር በዛ ነው የሚገኘው እየተባለ ነው የሚነገረውና እኛም እንግዲህ እስካሁን ድረስ አለ እያለ ነበረ ታሪክ የሚነግረን መቃብር ቤቱም እስካለ ድረስ ቤተ መቃብሩም እስካለ ድረስ እንደገና በታሪክም እስከሚነገረን ግን ኋላ ላይ ሲባል ተቆፍሮ አጽማቸውን በክብር ወደ ሌላ ቦታ ለማዛወር ሲባል አጽሙ በትክክል አልተገኘም። ስለዚህ ተብሎ የሚገመተው ልክ እንደ ቀደምት ነገስታት እዛው ላይ እንደተጨመረ ይነገራል ማለት ነው። በዚህ ሂደት ያለው ሌላኛው እንግዲህ አሁን የፎቶ የሚባለው የነሱ የቀድሞ በወቅቱ በነበሩበት ሰዓት የነበረው ፎቶ አይደለም ያለው። አሁን ላይ ያለውን ታሪክ ንጉስ አፄ ቴዎድሮስ በታሪክ ይሄን ይመስላሉ ተብሎ እንግዲህ ያው ታሪክ ቅብብሎች ነው። በዚህ ቅብብሎች መሰረት ምናብ በመሳል ነው እና ደግነታቸውን ይዞ ከደግነታቸው ላይ ይሄ ይመስላል ተብሎ በዛ ሰዓት ከፈረስ ታቦተ ማርያም ስትገለጽላቸው ጥምቀትን በሚያከብሩበት ሰዓት ታቦተ ለማርያም አጅበው በፈረሳቸው ላይ ሆነው አጅበው እያከበሩ በነበረበት ሰዓትና እመቤታችንም ለሷ በተገለጸችላቸው ልክ ፎቶ ያለው አሁን አለ ያ አለ እና ግን የመጀመሪያው የኦሪጂናሉ ፎቶ አይደለም። ይሄ እንግዲህ በስነ ጥበብ የታሪክ መሰረት ነው እንግዲህ በዚህ ሂደት የተከሰተው። በተመሳሳይ መልኩ የመምህር አራት አይና ኤስድሮስም እዚሁ ላይ ጉባኤ ዘርግተው መጽሐፍት ጉባኤ ቤት ዘርግተው ሲያስተምሩ እንደነበር ይነገራል። ይሄ ደግሞ ቤተክርስቲያኗ በተሰራች በ17 ዓመት አካባቢ ነው አንዱ ጉባኤ ዘርግተው ሲያስተምሩ ነበር የሚባለውና በ17 አካባቢ ማለት ነው ቤተክርስቲያኗ ከአፄ ንጉስ ከተመሰረተች በኋላ በ17 ዓመት አካባቢ ነው እና ሲያስተምሩ እሳቸው እንግዲህ የመጽሐፍት በተለይ አይነ ስውር ናቸው ነው የሚባሉና ግን አራት አይና ናቸው። በአስተሳሰባቸው በአመለካከታቸው ባላቸው ትምህርታዊ ይዘት አራት አይና የሚባለው እንግዲህ የሰው ልጅ መቼም አራት አይና ብሮት አይደለም። የውስጥ ልብ አይን ልብ አለ፣ እንደገና ውጫዊ ላይ ያለው አይን አለ። ስለዚህ ሁሉንም ይመለከታሉ፣ ሁሉንም ያውቃሉ፣ ሁሉን አወቅ ለማለት ነው አራት አይና ሲባል እና ሁሉንም አወቁ ማለት ነው። ሁሉንም ያወቁ ሊቅ ናቸው። በሀገሪቱ ላይ ተጠሪ እውቅ መምህር ናቸው። የታች ቤትና የላይ ቤት የሚባለው የመጽሐፍ ትርጓሜ ያለ ያው የሚለያየው በአብርሆት ነው። እንግዲህ ታች ቤቱ ላይ ቤቱን በአብርሆት ነው የሚለያየው። ምክንያቱም የሆነ ማብራሪያ በመስጠትና ማብራሪያው ከፍተኛ የሆነና ማብራሪያው ዝቅተኛ የሆነ ነው። በዚህ ነው ያ በአብርሆት ነው የሚለያየው። ስለዚህ የታች ቤትን የመጽሐፍት ትርጓሜ በደንብ አድርገው ያደላደሉ ታላቅ አባት ናቸው። አራት አይና ተብለው ይጠራሉ። ስለዚህ እሳቸው ይህንን የታች ቤት ላይ የመጽሐፍት ትርጓሜ ያደላደሉት ጣና ቂርቆስ ሂደው 300 መጽሐፍትን አንብበው ነው የሚባለው። ወደ 300 መጽሐፍትን ያክል አንብበው ምስጢር አደላለው በደንብ አድርገው ለአሁኑ ለአዲሱ ትውልድ ለመጪው ትውልድ አስበው ይህንን አድርገው የሄዱ አመቻችተው የሄዱ ታላቅ አባት ናቸው። የእሳቸውም ልክ እንደዚህ ጉባኤ ቤት ሲያስተምሩ ተማሪዎቻቸውንና እሳቸውን ይገልጻል ተብሎ በታሰበው የስዕል ዲዛይን መሰረት በዛ ፎቶቸው ተቀምጦ አሁን ቤተክርስቲያኑ ላይ አለ። የመጀመሪያው ኦሪጂናሉ ፎቶ ይሄ ነው። የኦሪጂናሉ ፎቶን የሚያሳይ ነገር የለም፣ አላገኘንም። በታሪክ ብቻ ነው እንጂ በናሬቲቭ በሚባለው ወይም በታሪክ ነው የሚነግሩን እንጂ ግን ያን ታሪክ መሰረት አድርጎ ይሄን ይመስላሉ ተብሎ በዛ ልክ ተስለው አሁን ፎቶአቸው እስከ ጉባኤ ቤቱ እንዴት ሲያስተምሩ እንደነበር እሳቸው ሊገልጽ በሚችል መልኩ አሁን ላይ ፎቶ አለ። በዚህ ስዕል ተስሎ በስዕል መሰረቱ አለ ተብሎ ይነገራል።
አንድ አሁን ላይ ማየት ይችላል። የአፄ ዮስጦስም የአራተኛ መምህር ኤስድሮስም የሁለታቸውን ፎቶ አለ፣ ግን ኦሪጂናል አይደለም። አድማጭ ተመልካቾቻችን አሁንም ፕሮግራማችን እንደቀጠለ ነው። አብራችሁን ቆዩ። አባታችን ሊቃውንት ወይም ደብተራ በዚህ በቅድስት ቤተክርስቲያናችን እያገለገሉ ይገኛሉ ይባላልና እስኪ ስለ እነዚህ ደብተራ ወይም ሊቃውንት የሚባሉትን ዘርዘር ያለ ሀሳብ ሊያጫውቱ ይችላሉ? ተተከለች፣ ታቦተ ሕጓ በመንበረ ክብሯ ተቀመጠች። ከዛ በኋላ አገልጋይ ያስፈልጋል። ምንድነው አገልጋዮች ሰፋ ያሉ በርከት ያሉ አገልጋዮች ይፈልጋሉ። ይሄም እንግዲህ ነገስታቶች የጎንደር ነገስታት በሚነግሱበት ሰዓት ቤተክርስቲያን ይተክላሉ፣ አገልጋዮችን ያስቀምጣሉ። ከዛ ቀጥሎ ደግሞ ለአገልጋዮች አስብ የሚሆን ደግሞ ለአገልጋዮች ደመወዝ ሊሆን የሚችል ደመወዝ ይሆናል ተብሎ የሚገመተውን ያክል ደግሞ ሪም ይሰራሉ ማለት ነው። እና በዚህ መሰረት ከዚህ ቤተክርስቲያን ከመካነ ስብሐት ልደታ ለማርያም ቤተክርስቲያን ወይም ደግሞ ፀሐይ ሰገድ ንጉሥ ዮስጦስ ባሰሩት ቤተክርስቲያን ላይ ራሳቸው የመደቡት ከ100 እስከ 150 በቁጥር ሊደርሱ የሚችሉ ከ100 እስከ 150 ሊቃውንት መድበው እንደነበረ ታሪክ ይነግረናል። እና በዚህ ልክ አሁን በአብዛኛው ደብተራ ተብሎ ይጠራ ነበር። አሁን እየቀረ ነው። ፊት እንግዲህ ይሄ የኦሪቱ ስም ነው። ደብተራ ማለት ድንኳን ማለት ነውና ድንኳን ሲሆን በድንኳን ላይ በድንኳኗ ዙሪያ ደብተራ ኦሪት የኦሪት ድንኳን በዛች ውስጥ ላይ ሆነው ሌዋውያኑ አገልግሎት ይሰጡ ነበር እና በዛ ስም አብሮ እየወረደ ስለመጣ ደብተራዎች እየተባለ ይነገራል። እና በጣም ምሁር፣ ቅኔ አዋቂ፣ ዜማ አዋቂ፣ መጻሕፍት አዋቂ፣ አቋቋም አዋቂ ሁሉን ነገር በቤተክርስቲያን ባሉት የትምህርት ይዘቶች ላይ ሙሉ ቅና ያላቸው ሰዎች ናቸው እነዚህ ሰዎች። እና በቤተክርስቲያን ላይ ትልቅ አገልግሎት የማህሌት አገልግሎት፣ የቅዳሴ አገልግሎት፣ የሰዓታት አገልግሎት እንደዚህ ይካሄዳሉና በእነዚህ የሚያገለግሉት ከ100 እስከ 150 ሊቃውንት በጅተው ነበር ወይም ደግሞ መድበው ነበር ይባላል። እና በዚህ ሰዓት ይሄንን ከመደቡ በኋላ ደግሞ ለነዚህ ደግሞ ምን ያስፈልጋቸዋል? ቦታ ማደሪያ መዋያ ያስፈልጋቸዋል። ለዚህም በቤተክርስቲያኑ በስተ ደቡብ አካባቢ ርስራሹ ያስታውቃልና በዛ ተሰርቶ ሸማ ሊሰራ የሚችል እደ ጥበብ ተግባረ ሊሰሩ የሚችሉ ባለሙያዎችን ሁሉ በዚህ ተሰማርተው እንደነበረ አሁን ቅሬታ አጽሞ ይነግራል። እዛ አካባቢ በሆነ በአንዳንድ ምክንያት በመካነ መቃብር ምክንያት ሲቆፈር እንደዚሁ በሆነ በአጋጣሚ ነገር ሲባል ያ የነበሩ ተግባረ ሊሰሩበት የነበረው ይወጣል እና ያ ለዚህ ለካህናቶች ለቤተክርስቲያን ለሊቃውንቱ የሚያስፈልግ ጥንግ ድርብ የሚሰሩበት ሸማ የሚሰሩ ሰዎችን ሁሉ እንዳሰማሩ ይነገራል። ሊቃውንቶችን ብቻ አይደለም፣ ለሊቃውንቶቹ ቀለብ ሊሆን የሚችል ደግሞ ወይም ደግሞ እንደ ደመወዝ ሊቆጠር የሚችል በደንቢያ በኩል አረቢያ መድኃኔዓለም በሚባል አካባቢ በዛ ላይ ሪም ሰርተው እንደነበረ ይነገራል። እና ያ ሪም ከዛ በኋላ ከጊዜ በኋላ ቀረ እንጂ እስከ ብዙ ዓመት አገልግሎት ሲሰጥ እንደነበረ ይነገራል። ያው በታሪክ ደረጃ ነው እንግዲህ የምናውቀው። እንግዲህ ሊቃውንት ከ100 እስከ 150 ያሉ የነበሩ ሊቃውንት፣ ከዛ ደግሞ ሸማ ጥንግ ድርብ ሊሰሩ የሚችሉ የተግባረ እድ ባለሙያዎች በዚህ ሰፍረው እንደነበሩ እንግዲህ በዋናነት ትልልቅ ታሪኮች የሚባሉት እንግዲህ በዚህች 5 ዓመት ቆይታ ብዙ ታሪክ ነው እንትን ያሉ ከብዙ ባጭሩ ወይ በትንሹ ይመስላል ማለት ነው።